ደህና ናችሁ ወይ? ወንድሞች፣ ወገኖች፣ እህቶች፣ እናቶች፣ ሽማግሌዎች በዓለም ላይ ምን እየሆነ ነው የሚለውን ነገር በየሚዲያው ስሰማው ያስጨንቀኛል። የሚያስጨንቀኝ ምንድን ነው ካላችሁ መሄጃ መሸሸጊያ ቦታ ስላጣሁ ዓለም ጠበበች ብዬ አስባለሁ። 1990 አካባቢ ላይ አገሬን ለቅቄ ስወጣ አሜሪካ ስገባ አንዱም ነገር አልጣመኝም። አንዱም ችዬው ኖር ያለው ልጆች ወለድኩ፣ አገር ሄድኩ፣ አገር ቤት ሄድኩ፣ አግብቼ መጣሁ። ከ11 ዓመት በኋላ ተመልሼ ያየሁት ኢትዮጵያ የማውቃት አልነበረችም። በኢህአዴግ ማለት ነው። ትግርኛ ከተናገረ አንድ ሰው ሁሉም ፈርቶ ሲሄድ አይቻለሁ። በዛ ያው ኦሮማራ በሚለው እጅ አጣምሮ ምንም ብሎ ተንበርክኮ ምንም ተብሎ ኢህአዴግ የሚባለው ወረደ። ከዛ 2018 ሙሴ መጣ ተባለ። አሁን ደግሞ የባሰ የማናውቀው የሞት አይነት፣ የማናውቀው የወንጀል አይነት በተለይ በሰሜኑ ህዝብ ላይ ያነጣጠረ ወያኔ ላይ ሰው ቢዋጋ ያን ያህል ቢጨፋጨፍ በጦር ሜዳ ምንም አይመስለኝም። ግን ምንም የማያውቀው አንድ የትግሬ ሰው ወይም ሴት ልጅ ስትደፈር ስትቀጠቀጥ ያሳዝን። አንድ ቤተክርስቲያን ትግራይ ላይ ሲቃጠል ሁሉንም የኢትዮጵያን ኦርቶዶክስ ቤተክርስቲያን እንዳቃጠለ ነው። የሚቀጥለው ወጣቶችን አሰልፎ መረሸኑ ምን ይባላል? ያ ሁሉ ያለቀው የአክሱም ላይ የተባለው የተለያየ ነገር በጦር ሜዳ ላይ የሆነውን ነገር አይደለም እያልኩ ያለሁት ተጨካክነናል። በወያኔ ያየነው ለውጦች የተብለጨለጩ ናቸው። ይሄኛው ደግሞ በጣም አብለጭልጮ ነው የሰራቸው። ወንጀሉንም በጣም አክርሮ ነው። ማንኛውንም አይነት ወንጀል በረቀቀ ሁኔታ ሰርቶታል ይሄ መንግስት ማለት ነው። የሚገርመው ነገር ያኔም አይናቸውን ጨፍነው ወያኔን ወይም ደግሞ ኢህአዴግን የሚከተሉ ነበር። እንቅፋቶች ሰላም እንዳይሆን አሁንም ደግሞ በልጽገናል ብለው የሚከተሉት አሉ። አንዳንዴ የጴንጤዎች ያኔ 77 ላይ ማለት በጣም ረሃብ በነበረበት ጊዜ የውጭ ስንዴ ሲረዳ የተቀየሩ አሉ። እስካሁን ማቃቸው እና ግማሾቹም በውትድርና ደርግ የወሰዳቸው እነሱ አሁን ዛሬ አድገው ትልቅ ሆነው 50-60 ዓመታቸው እየገቡ ነው። እነሱ ናቸው ጴንጤዎች። ተባስተዋል። ደግሞ ማንኛውም ነገር ከውጭ ይምጣ ይቀበላሉ። እንዳየሁት ከሆነ ልጭልጭም ስንዴ ቢሆን ምንም ለስሙ ኢየሱስ እያሉ ይጠራሉ ብዙ ነገር። ግን በጣም መናፍቅ ሆነዋል። በጣም መናኛ የሆነ እነሱን በዚህ መንግስት ውስጥ እናያለን። ቤተ ክርስቲያንን ሲተናኮሱ፣ መስቀልን ሲተናኮሱ፣ ክርስትና ተከታይን ሲተናኮሱ ብዙ ነገር እናያለን። በሌላው መልኩ ደግሞ የጡት አባቶቹን ሳውዲ አረቢያ ነው ይባላል የአሁኑ መሪ። ሳውዲ አረቢያ ማለት ኤምሬትስ፣ ከዛ እንደ ዱባይ ያደርጋለሁ ኢትዮጵያን ነው ምናምን ነገር ያው እንዳያችሁት ነው። መጀመሪያ እስላሞች ወደ ሀገራችን እንዴት መጡ የሚለውን ስታዩ በ7ኛው መቶ ክፍለ ዘመን ሂጅራ ምናምን ብለው መጥተው ይኖራሉ። ብዙ እስላሞች አሉን። ግን በስደት ስለመጡ ተከባብረው አክብረው ነው። ውሃቢዝም የሚባል ነው ያባረራቸው ከመካ። የነሱ አባራሪዎች፣ የነሱ እንደዚህ አድራጊዎች ሳውዲዎች ናቸው። ነጣ ያሉት እና በጥቁረታቸውም በምናቸውም አይተው ነው እንዳባረሯቸው የሚነገረው በ7ኛው መቶ ክፍለ ዘመን
የመገለል የመጨቆን ነገር አለ ወይ የለም ወይ? አለ። ያው አብሮ አይበላም አይጠጣም። ስጋ ምናምን የነካካው ነገር መጋባት ከሆነ አንደኛው ወይም አንደኛዋ ቀይራ ምናምን ነገር ነበረ። ያም ሆኖ ግን የሆነ መንገድ ነበረው። በአሁኑ ሰዓት ውጥንቅጡ ወጣ ነው እና ያ ዋሃቢዝም የሚሉት ነገር ደግሞ ገብቶ የእስላም አይነት አካሄድ አለው። ስሙ ገና ለገና ሙሐመድ የሚል ስላለበት እና ሙሐመድ ቢን ዛይድ ጋር ስለሚውል ነው ወይ ምንድን ነው አልገባኝም። ግን ወዴት እየሄደ ነው? እኔ ድሮ መጀመሪያ ስጠየቅ ዩኒቨርሲቲ ስገባ ብሔርህ ምንድን ነው ስባል ብሔረ ኢትዮጵያ እንጂ እኔ ሌላ ነገር አልገባኝም። አይደለም ትግሬን ሆይ አማራን ሆይ ኦሮሞን ሆይ እንደ አማራ ነኝ ታይም መስከረም ብዬ አማራ ብሎ ጻፈው። በዛው እንደተጻፈ ቀረ። አማራ ነው ተባለ። እውነት እኔ አማራ ነኝ? አማራ ነኝ ወይ? ዘሬን እንመርምራ። ያስ ደግሞ አስፈላጊ ነው አይደለም? ግን አማራ ተብዬ እንደ ሌላው አማራ አብሬ ሙቀጫ ውስጥ ገብቼ ተወቅቻለሁ እስከነ ቤተሰብ። ስለዚህ ሳልወድም በግድም ኢትዮጵያዊነቱን ገሸሽ አድርጌ ለጊዜው አማራ ሆኛለሁ ማለት ነው። አሁን ይሄን ትፈርዱብኛላችሁ? አማራ ሆኖ ለጋራ ይሄንን ወቅት ማሳለፍ ይሻላል። ኢትዮጵያዊነት ጠላት ደም የሚዋሹት የሚናገሩት ነገር ብዙ ነገር ሲታይ በታሪክ ሲመረመር የሌለ ነገር አምጠው ትውልዱን ሲያደናግሩት የምናያቸው ፖለቲከኞች በተለይ ከ1960ዎቹ ወደዚህ የመጡት በጣም ያሳዝናሉ። አማራ ጨቁኗል እንዲህ ነው ምናምን ብለው በወያኔዎች የተጻፈው እኔ ሲጨቁን አላየውም። የጨቆኑ አያቶች ምናምን የሉ። ሁሉም ሰርቶ አደር ገበሬ ነው፣ አርሶ አደር ገበሬ ነው። መሬት ላራሹ ሲባል በመንግስቱ ኃይለማርያም ግማሾቹ መሬት አጥተዋል፣ ግማሾቹ መሬት አግኝተዋል። እንደኔ ያ ፌር ነበር። ያ ምንም የሚከፋ አልነበረም። የመሬት ጥያቄው በዛ የተመለሰ ይመስለኛል። እና ያንን አዙረው መሬቱን ሁሉ ለመንግስት አድርገው መሬቱን ደግሞ ከዛ ቸረቸሩት። መሬት ገንዘብ ማውጫ ሆነ። አሁን መሬቱ ሳለ ከዛ ገበሬዎቹ የሚዘሩትን ዘር ምርጥ ዘር በሚል ዘሩት። አንድ አመት ዘርተሽው ወይም ዘርተው ለሚቀጥለው አመት ቀነስ አድርጎ ለዘር የሚቀመጠው ልዝራው ቢባል አይበቅልም። ከየት ነው የሚመጣው ያ ምርጥ ዘር ያላችሁ እንደሆነ ከሰለጠኑት ሀገሮች በሳይንስ ሞዲፋይ አደረግንህ ብለው ያሉት በልተው ጤና የማይሆን እስኪ አስቡት። ሀብታም የተባለ ሁሉ ነገር ያለው አሁን የበላው ጤና ሆኖታል። የኩላሊት፣ የጉበት፣ የደም ግፊት የምን ያልተባለ ካንሰር ያልተባለ በሽታ ነው የመጣብን። በመንግስቱ ኃይለማርያም ጊዜ ስንኖር ፕላስቲክ የሚባል ነገር የለም። በገጠርም ቅልና ሸክላ ነው የሚጠቀሙት። ስልቻ ነው ከፍየል የተሰራ ነገር እህል መቋጠሪያው። አሁን ሁሉም ነገር ፕላስቲክ ነው። ከፕላስቲክስ ጋር እያያዝ ይሆን? ውሃው ታሽጎ የሚወጣው በፕላስቲክ ነው። ውሃው ከፋብሪካው ውስጥ እያለ በሙቀት ነው። ከፋብሪካው ውስጥ ሲወጣ በትልቅ ጭነት መኪና ጭነት ተጭኖ ሲሄድ በሙቀት ነው፣ በሀገራችን እሳት። ከዛ ሱቅ በደረቴ ላይ ሲሆን ደግሞ በሙቀት ነው። ያንንም አልፈን ደግሞ ስናየው በሳይንስ ደግሞ ስናየው ያ ፕላስቲክ ከቻይና ከየትም ተጨምጭሞ የመጣው አካባቢያችንን ያቆሸሸ በበጎች፣ በፍየሎች፣ በከብቶች ሆድ ውስጥ እየተገኘ ከብቶቹንም የሚገድል ሰውንም በዛው መልኩ እየገደለ ያለው ፕላስቲክ ሲመጣ ያገኘነው ካንሰር ነው። ካንሰር አይታወቅም ነበር። እንዲሁ ደዌ እየተባለ ሌላ አይነት በሽታ ነበር እንጂ ይሄ ውሃ ለምን ሙቀት አወራህ ካላችሁኝ የውሃ ማሸጊያዎች እንደ ሃይላንድ ምናምን የሚባሉት ማለት ነው ሀገር ቤት በውጭ ሀገር ማለት በውጭ ሀገር ያለውን አቀዝቅዘው ነው ከየትም ቦታ ይሄድ የትም ቦታ የሚገዛበት ሱቅም በጣም ቀዝቅዞ ነው እንጂ በሙቀት አይደለም። ምን ነው በሙቀት ሂሳብ እዛ ውስጥ ያለ ንጥረ ነገር አለ ከፕላስቲኩ ወደ ውሃው ውስጥ የሚገባ። እዛ ውስጥ ከገባ በኋላ ሲጠጣ ከውሃው ጋር ወደ ደም ውስጥ ይገባል።
ደም ውስጥ ከገባ በኋላ አይጠፋም። ይሄ ደግሞ ቆሸሽ ያመጣ እየተባለ እኔ ሐኪም አይደለሁ። በዚህ ምክንያት የልጆችን አያት ስላጣሁ ገበሬ ነው ምንም አያውቅም። ከዛ ማዳበሪያ ደግሞ ተብሎ መጥቷል። ያ ማዳበሪያ በእጅ ነው የሚነዛው የሚወረወረው። ማዳበሪያው በአፍንጫቸው በአፋቸው በገበሬዎች ይገባል። እነሱም ለካንሰር ተጋለጡ። ለሌላም የተበላው ምግብ ሴቶቻችን እንዳይወልዱ አደረጋቸው። ወንዶቹ ሴት ፍለጋ እንዳይቅነዘነዙ ሁሉም ነገር ቀነሰባቸው። ትውልድን እኮ ነው ያኮላሸው ይሄ ዘመን። ለውጥ ተብሎ 1960ዎቹ የመጣው ማለት ነው። እንደኔ እኔ አበዛው አትበሉኝ እንጂ ብዙ ነገር መዘርዘር ይቻላል። አገር አለን የምንለው የለም። አገር በቃ እንዱ ዝም ብሎ ብስብስ ብሏል። አይ እንዲህ ነው አገር አለ አታይሞ ይሄ እያላችሁ ነገ ሲፈርስ የምታዩት ነገር ነው። አንዱ እየበላ እየጠጣ ሌላው ሳይበላ በልተውት የማያጥብ ከጠገብም ደግሞ በሽታ የሚሆን የምግብ አይነት በጣም የሚያሳዝን ነው። እና ኢትዮጵያውያን በሙሉ አሁን አለኝ የሚሉትም የለኝም የሚሉትም ነገ እኩል ሆናችሁ ትፈጫላችሁ። ለምን? መሬታችሁ በኢንቨስትመንት ደረጃ ትልልቅ የእርሻ መሬቶች ተሸጠው አልቀዋል። እንደገና ደግሞ አሁንም በኢንቨስትመንት ደረጃ ለማዕድን ማውጫ ለዚህ ነው እየተባለ እየተቀነበበ መሬት በሙሉ ለውጭ እየተሸጠ ነው። ለማ ድሮን ለምታቀብለው ኤምሬቶች፣ ሳውዲዎች አሁን በዚህ ጦርነት እየተወቀጡ ነው። የት ይመስላችኋል አሁን ሊሄዱ ያሰቡት? ወለጋ ምንድን ነው? ወለጋ ኦሮሞ የኔ ሀገር ነው እያለ በዚህ መንግስት ስም እየተታለለ አማራውን ጨፍጭፎ ካፈናቀለ በኋላ ከዛ መሬት ላይ ነገ አረቦች መጥተው ቁጭ ይሉላችኋል። ወገኖች እየመጣ ያለው ሙሉ ለሙሉ ኢትዮጵያዊ ሆኖ መኖር የማይቻልበት ነው። ኢትዮጵያዊ ሆነ መኖር ካልቻልክ ደግሞ ምን ፊውቸር አለ? ምን ወደፊት እጣ ፈንታ አለ? ምንም የለህም። በጣም ከባድ ነው። እንደ ትግሬ ወያኔ በሰራው ኃጢአት እንደተጨፈጨፉ እንዳለቀሱ እስከዛሬም እያሉ በስደት በድንኳን ውስጥ ከቤታቸው ተፈናቅሎ ሳይመለሱ እስካሁን ድረስ የሚቃጠሉት የትግራይ ቤተሰብ ስታዩ ምን በልተው ነው? ጠጥተው ነው የሚኖሩ? አፈር እኮ መስለው ነው፣ አፈር ለብሰው ነው ያሉት። አሁን በአማራው የተፈናቀሉት የት ናቸው? እየተሳደዱ ይሄው እንዳይታወቅባቸው እየተከታተሉ በሄዱበት ቦታ አማራ ሀገር የሚባለው የከለሉት ቦታ በረት ውስጥ እንኳን ሳይቀር ሰው እየተጨፈጨፈ ነው በድሮን። እና የዛ የድሮን ሰጪዎች ኢትዮጵያዊነትን ለማጥፋት ኢትዮጵያዊን የሚወደውን አማራ ተብሎ የተሰየመውን ማህበረሰብ ነው። እና እኔ የምፈራው ለኦሮሞ የተባለ ተወላጅ የአሁኑ መንግስት እያገለገለን ነው ብላችሁ ነገ መሬት የላችሁ እናንተ የምትበሉት የምትጠጡት ስታጡ እናንተም እንደ ትግራይ ላይ እንዳሉት የትግራይ ማህበረሰብ ስትወቀጡ በማንነታችሁ ብቻ ስትገደሉ የዛ ጊዜ ታውቁታላችሁ። የዛ ጊዜ ያማል። ዘረኛ አይደለሁም፣ ዘር የለብኝም። ሰላም እንዲመጣ ከሆነ እውነት መነገር አለበት። ሰላም ይላል የአሁኑም መንግስት፣ ሰላም ይላል ተቃዋሚው፣ ሰላም ይላሉ እዚህ ውጭም ዲያስፖራ ያሉት። እና እኔ በምኖርበት በአሜሪካ ሀገር የሰላም ትርጉሙንም አጥቷል። የዚህን ሀገር መንግስት ዶናልድ ትራምፕን ከመሐመድ አብይ አህመድ ጋር ብታመሳስሏቸው ሁለቱም አንድ ናቸው። ያም የዓለም የሰላም ኖቤል ፕራይስ ማሸነፍ አለብኝ ይላል ይሄ እዚህ ያለው፣ እዛ ማሸነፍ ያለው ይላል። ምን ሰርተው ነው? ምን አድርገው ነው? እና እየፈራሁላችሁ ያላችሁት እኔ እንደናንተ አሁን ወጣቶች ይሄ የምታዳምጡኝ ወጣቶች እንደናንተው ለጋ 20 ዓመት የነበረ ከብዙ ዓመት በኋላ ግን ያው አርጅቻለሁ። 50ዎችን እያለፍኩ ግን እኔስ እድሜን ጨረስኩ። እድሉ የለኝም ለመዋጋትም ለመፋለም። እና እዚህ ሀገር በስደት ስመጣ በብዙ መከራ ነው። ታፋ ላይ በጥይት ተመትቻለሁ። ወደ ሞያሌ ኬንያ ሳልፍ እግዚአብሔር ብሎ ድኜ ኬንያ ከገባሁ በኋላ ዩናይትድ ኔሽን አንተ ከየት ነው የመጣኸው እንደዚህ
እውነቱን ስነግራቸው የተወሰነውን ያህል ሊያምኑ አልቻሉም። አገራችሁ ዲሞክራሲ ሆኗል ተመለሱ ተባል እና ሪጀክት አደረጉኝ። ወደ ዩጋንዳ ሄድኩ። ዩጋንዳ ሄጄ ከኤርትራ ጋር እንደገና ጸብ ገጠምን ብለው እዛ ስደት ላይ እያለን ዝመቱ አለ። ለምንድን ነው የምዘምተው? ኢትዮጵያ ተደፈረች። ኢትዮጵያ የቷ ናት? እና እኔን ይሄው እጄ ላይ አጥንቴ የተሰበረው አለ ማሳየት እችላለሁ። ይሄ እጄ ላይ ያለው ተሰብሮ እዚህ ነው የተስተካከለው። ይሄ እንደተሰበረ እስር ቤት ሉዚራ ከተቱ እና ከሉዚራ በጣም ብዙ ጫጫታ ስለበዛ እንደዚህ ወጣት ወስደው አፍነው ከተው ምናምን የሚለው የአሜሪካ መንግስት ወደዚህ ሀገር አመጣኝ። አመልክቼ አይደለም አሜሪካን የመጣሁት። አገሬ ብሄድ ደስ ይለኝ ነበር። ባይሆንም ዩጋንዳም መኖር ጥሩ ነበር። ለምለም ነው ህዝቡ። በጣም 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 ገር የዋህ የነበረ ህዝብ ነው። አሁን ብዙ ኢትዮጵያኖች አሉ ብዙዎቹ እያስቀየሟቸው ነው አሉ። ያው ኤርትራዊና ኢትዮጵያዊ የገባበት እንደንትን ሆኗል። ብቻ እኛ ሀገራችንን አጥፍተን ሌላም ሀገር እየሄድን እያጠፋን እንደሆነ ነው የሚሰማኝ። ዩጋንዳ ማለት በጣም ጥሩ ሀገር ነበር። ለማንኛውም ይሄው መጥቻለሁ፣ እኖራለሁ፣ ተምሬያለሁ፣ ትምህርት ባንቱ ጨርሻለሁ፣ የምሰራውን እየሰራሁ እኖራለሁ። ምንም የሚያስቸግረኝ የለም። ግን ነገ ወደ ሀገሬ ልሂድ ብዬ ስል ተመልሼ ሄጄ የማገኘው ድሮ ቁጭ የምንልባቸው ድንጋዮች ስሞች ነበራቸው፣ ዛፎቹ ስም ነበራቸው። እነሱ ሁሉ ተቆርጠው አልቀዋል። ምንም ሰዎች አሉ የምላቸው በሙሉ በኤድስ አልቀዋል። በተለያየ በሽታ የሉም። አሉ ቢባሉም አታገኟቸው እና ፐርማነንትሊ ዲስፕሌስድ ሆኛለሁ። ግን ስሞት ይሄ ስኖው የበዛበት ይሄ የማይረባ የማልወደው ሀገር አፈር እንዳይወስደኝ እኔ ማንኛችሁንም ማጸናለሁ። አንድ ቀን ታዲያ የመንግስት ተወካይ ነው የሚል የሆነ ዲያቆን ስሙን ረሳው፣ ዲያስፖራ መጥቶ መቀበር አይችልም የሚል ነገር ሲናገር ሰማሁት። ምን ያህል ነው ጭካኔያችን እየሄደ ያለ? ምን ያህል ነው? ሚዲያውን በየቦታው ስትሰሙት እዚህም እዛም በቃ ልብ ነው የሚያወልቁት። እውነቱ ሴት ነው። ሀገር ቤት ስንደውል የሚበላ የሚጠጣ የለም ነው። ስንቱን ስረርተን እንዝለቀው። እንግዲህ ዲያስፖራ ማለት ይሄ ነው። እኔ ነኝ አንዱ እንድታገየ የመጣው ማለት ነው። ሌላው አይነት ዲያስፖራስ ምንድን ነው? ሌላኛው ዲያስፖራ በደርግም ይሁን ሲያቦካ፣ ሲበጠብጥ፣ ሲገድል የነበረ እዚህም ይኖርበት ነው። በወያኔም ይሁን ሲገድል፣ ሲበጠብጥ፣ ሲያበጣብጥ ዘርፎ ገንዘብ የመጣ ነው። ምንም አይሰሩም እነሱ። ምንም ስራ የላቸውም። የተቋሚም ሆኖ እንደ ፖለቲከኛ ሆኖ ዛሬ የሚለፈልፈውን ስታዩ እኛ በዚህ ያለነው ዲያስፖራ አይነት ስራ ሰርተው አይኖርም። እኔ በትግል በሀቅ እዚህ ሀገር መጥቻለሁ። በሀቅ ልሞት በትክክለኛው ያገኘኋትን እጄን ተጠቅሜ አይምሮዬን ተጠቅሜ ሰርቼ ንጹህ ኑሮ መኖር እፈልጋለሁ። ግን ስሞት ወደ ሀገሬ እንኳ ብሄድ ምን አለ? አሁን ያ ማንን ይጎዳል? ለእኔ አንዲት ቁራጭ መሬት ለመቃብር የምትሆን ለምን ተከለከልኩ? የሚያሳዝን እኮ ነው ወገኖች። ዛሬ ትናንትና ትግሬ ነበረ ተረኛው፣ የሚቀጥለው አሁን ደግሞ ኦሮሞ ሆነ ተባለ። በመሀል የሆነ ሌላ እንትን ነበረ እና አሁን የመጣብን ዘመን በመጽሐፍ ቅዱሱ ቢታይ የመጨረሻውን ይመስላል። እሱን ለምታውቁት ተዋለሁ። ዳሩ ግን አባት የለን፣ ካህን የለን። ጭንቅላቱን ብለው ጨርሰውታል። እያንዳንዱ ሰው እንደዚህ ሲሞት የሰው ልጅ እርጉዝ ሆና መሄድ ማትችል በእግዚአብሔር በመብርሃን እጅ የተያዘች እርጉዝ እንዴት ነው ሳትሞት ከሆዷ ቀዶ ሽል የሚበላበት ዘመን ምንድን ነው? ኦሮሞዎችን ነው የምጠይቀው። ኦሮሞ ይሄ ነው ወይ? ኦሮሞ ማለት ይሄ ነው ወይ? ኦሮሞ ሽል በላ። ቤኒሻንጉል፣ ወለጋ አካባቢ የተከሰቱት ነገሮች ብዙ ናቸው። በግንቦት ነው በሰኔ ላይ በጣም ፀሐይ በነበረበት ጊዜ እንዲሁ እርጉዟን ይሄ መንጠር የሚባል አለ። ዛፎች ቆረጡና ምናምን ለእርሻ መሬቱ ሲዘጋጅ የተከመረ እንትን እሳት ይለቁበትና እርጉዟን እስከ ነፍሷ ይረውሯታል አሉ።
ሲወረውሯት እንደ ቦምብ ፈነዳች። ህፃን ልጅ ሆዷ ውስጥ እያለ ይሄ ግፍ አይደለም? አንዲት ህፃን ልጅ ቤተሰቧ በአጠቃላይ በኦሮሞ ታጣቂዎች ወይም ደግሞ በመንግስት ኃይሎች በማንኛው እንደሆነ በማይታወቅበት የምናውቀው ኦሮሞ ይሄን አደረገ። የምናውቀው ይሄ መንግስት የኦሮሞ ነው። የምናውቀው ሸኔ የኦሮሞ ነው። ኦሮሞ ነጻ አውጪ ሰራዊት ምናምን አማራን የተባለ ግደሉ ሄደው ቤተሰቧን በሙሉ ያርዳሉ። የሚገርመው እስላሞች ናቸው፣ ግን አማራ ስለሆኑ እስላምነታቸው አላዳናቸው። ታርጌታቸው ሙሉ ለሙሉ ኦርቶዶክስ መሆንና አማራ መሆን ነው የሚመስለን ለብዙዎቻችን። አይሻ የምትባል ህፃን ልጅ እንደምንም ብላ የሆነ ቅርቃር ውስጥ ገብታ ተደብቃ ነገሩን ሁሉ አይታ ይደርሱባታል። ወላሂ ሁለተኛ ለአማራ አልሆንም አለች። 7 ዓመቷ ነው። ይሄ በደንብ በታሪክ ተመዝግቧል። እና የተሰሩት ግፎች ሞልተው ጥግ ደርሰዋል። ወያኔ ከማታለሉ ከማጭበርበሩ በዲሞክራሲ ስም ብዙ ነገር እንዲህ ከማድረጉ በእውነት እንደዚህ መንግስት የሰራው አለ? አብይ ኦሮሞ አይደለም ለምትሉ የኦሮሞ ፕሬዝዳንት ነገር ነበረ አይደለም? ከኦሮሞ ውስጥ ነው የወጣው። አሁንም የኦሮሞ ፕሬዝዳንት ነኝ እያለ በኦሮሞ ስም እየነገደ ነው። ኦሮሞ ንጹህ ነኝ ብሎ የሚናገር ኦሮሞ ባሌ ውስጥ ድሮ የነበረው ኦሪጂናል ኦሮሞ ካላችሁ የእሱን ዲኤንኤ እና የአሁኑን ጀኔሬሽን ስታዩት አንድ አይደለም። ታሪክ እንደሚነግረን ከባሌ ተራራዎች ከተለያዩ ቦታዎች መሐመድ ግራኝ ወሮን ወደ መሀል አገር አቢሲኒያ የሚባለው ጦር ማለት የሰሜኑ ጦር ማለት ነው። ይሄ በ15ኛው እስከ 16ኛው መቶ ክፍለ ዘመን አካባቢ ባሉት ጊዜ ውስጥ ማለት ነው። መሐመድ ግራኝ የቱርክ ነው። ቤተ ክርስቲያን ሲያቃጥል እንደዚሁ ሲጨፈጭፍ የአቢሲኒያ ጦር እንግዲህ ከባድ ነበረ። አቢሲኒያ የራሷ ኤምፓየር ትልቅ ነገር ነበረች እና ጦሩ እያፈገፈገ ሲሄድ አሁን ስድብ ሆኖ ወጥቷል። እነኚህ ጋላዎች ናቸው ተዋቸው። በአረብኛ ማለት ነው፣ በቱርኪኛ ማለት ምንድን ነው? እግዚአብሔር የለሽ እንደማለት ነው። ፓጋን እንደማለት ነው። በዛ ስም ይጠራቸዋል። አሁን ጋላዎች ተብሎ ሲጠሩ 400 ዓመት ሲቆስሉ ሲቃጠሉ ያ ወደ ኦሮሞነት ተቀየረ። በአንድ ጀርመናዊ ኦሮሞነን ተባለ። ምንም ችግር የለም። ጋላ ስድብ ከሆነ ትግሬም ስድብ ከሆነ አማራ ማለትም ስድብ ከሆነ እኔ ስድብ ያልሆነ ነገር ባሪያ ተብሎ ጥቁር ሰው እንደ ባሪያ ነው ተብሎ እንዴ! የጥቁር ውበት አለ። ቀይ መሆን ይጠበቃል። አፍንጫው እንደዚህ ለሰው ልጅ መጠጣት እንዴ! ምንድን ነው? ሰው እንደ ሰው ያልታየበት ዘመን ነው ወገኖች። ለማንኛውም ጋላ የሚባለው ማህበረሰብ እኔ በኦፌንሲቭ ወይም በመጥፎ ነገር አይደለም፣ ስሙንም መጥቀስ አይቻልም እየተባለ ግን ታሪክ ነው። የአሁኑ ኦሮሞ የድሮ ጋላ ኦሮሞዎች ብዬ ብናገር እየጠላ ነው። እንደዚህ ጋላ ብዬ ብናገር አሁንም እየጠላ ነው። ምንም የስም አንድም ነገር አሁን ጥሩ ነገር የለውም። ሁሉም በማንነቱ ስድብ ላይ ነው። እብደት ነው። እሺ የአቢሲኒያ ወታደር እያሸገሸገ ሲሄድ የኦሮሞ ኃይል ወይም ደግሞ የጋላው ኃይል እየበረታ ሲሄድ በፈረስ አንገታቸውን እየቀላ የሰሜኑን ተዋጊዎች እያጠፋ ሲሄድ ኤርትራ፣ ትግራይ፣ አማራ የሚባለውን አካባቢ ያሉትን ማህበረሰብ አይነቶችን ማለት ነው ሲገድል ሚስቶቻቸውን ያገኛል። ሚስቶቻቸውን ተጨማሪ ተደራቢ ሚስት እያደረጉ ይወልዱላቸዋል። እንደ ኦሮሞ አድርገው ያኖሯቸዋል። የሚወለዱ ልጆች ኦሮሞ እንዲሆኑ ይደረጋል። አሁን ከአማራ የተወለደ ከትግራይ የተወለደ ከኤርትራዊት የተወለደ ኦሮሞ ዛሬም ድረስ አለ ማለት ነው። በዛ ጊዜ ልጆቹን ከእንግዲህ ወዲያ ኦሮሞ ነህ፣ በኦሮምኛ ብቻ የምትናገረው እንደዚህ ብለው ኦሮሞ የሚባለው ማህበረሰብ አስፍተው እዚህ ላይ አድርሰውታል።
ስለዚህ በደም የተዋረሰ በጣም የጠፋ ይሄማ ተፋቅሮ የኦሮሞ ልጅ አግብቶ በደስታ የሚኖረው አማራ፣ ትግሬው ወይም ሌላው ዘር እዛው ስንቱ ተቆጥሮ። ምክንያቱም መፋቀር ነው የሚታወቀው በኢትዮጵያ በነበረው በማውቀው። በነገስታቶችም ደግሞ ቤተሰብ ነበር የሚያጋባው። ቤተሰብ ያጋባል። ኦሮሞም ትሁን እስላምም ትሁን ኦርቶዶክስም ይሁን ተስማምተው ታላላቆች ያጋባል እንጂ ኦሮሞ ስለሆነች አታጋባም ወይም ኦሮሞ ስለሆነ አያገባም የሚል የለም ነበር። እና ንጹህ ኦሮሞ አለ የምትሉ ሰዎች ተሳስታችኋል። በሳይንስ እንነጋገር። እኔና አማራ ተብያለሁ። እስኪ አማራ ተብያለሁ። አልተጠየቅኩም። አማራ ነኝ አላልኩም። ምን አላልኩም። በእናቴ በኩል ያሉትን ደግሞ ስታዩ ኦሮሞ ናቸው። አስተዳደጌ ስለ ንቦናዬ እንደ ኢትዮጵያዊ ነው። በእናቴ በኩል ያሉት ደግሞ አስተዳደጋቸው ስነ ልቦናቸው እንደ ኦሮሞ ነው። ሲመጡ አፍ የላቸውም ተብሎ በአስተርጓሚ እንነጋገራለን። ከዛ ውጪ ወገን ዘመድ ስለሆኑ በዝምድናችን ሂሳብ አንጋባም። ከዛ አንድ ሰው ችግር ገጥሞት ይሄ መጋደል መቼም ያው እንትናችን ነው። ገሎ ቢመጣ እኛ ጋር ይኖራል። አሩሲ ይሄዳል፣ ደራ ይሄዳል፣ የተለያየ ቦታ ሰላሌ ይሄዳል። ሁሉም በራሱ ፊና በዛ ይላል። ወለጋ ይሄዳል፣ ጅማ ይሄዳል። የኛ ሰው እንዲህ ነው። አንድ ቦታ ሳይመቸው ሲቀር ሌላ ቦታ ይሄዳል። በጋብቻም በምንም ስደት የሚባለው ያን ያህል እንጂ ስደት ርቆ ሳውዲ አረቢያ ድረስ ለመሄድ በባህር መስጠም አሁን ነው የመጣው። ሳውዲዎች ቦርደራቸው ላይ ጠብቀው የኛ ሰው እንዳይመጣ በመትረየስ የሚጨርሱበት ዘመን ላይ ነው ያለነው። ስንቱ ነው የተጨፈጨፈው? ባሿ ውስጥ የተቀበረ የኢትዮጵያዊ አጥንት ስንት ነው? የኤርትራዊ እንግዲህ ካል ነው ኤርትራዊ ትግሬውን በለው አማራው በለው ኦሮሞ በለው ሶማሌው በለው የማይሄደው የለም ወደ ዱባይ ወደዛ እያሉ ግን ያንንም የጥይት ተኩስና ሩምታ ጭፍጨፋ አልፈው ሀገራቸው ከገቡ በኋላ ፓስፖርታቸው ተወስዶ በቤት ስራ ላይ እድሜያቸውን ያጠፉ እህቶቻችን ሲመለሱ ወደ ሀገር ቤት የአረብ ሴቶች እየተባሉ ስንቶቹ ናቸው? ወይ ገንዘባቸውን ይዘው አንድ ነገር አልሰሩበት ወይ ምን ብቻቸውን የሚያወሩ በአረብኛ የሚሳደቡ ብቻ ሆነው እናገኛቸዋለን። ስቲል ግን ሀገራቸውን ይወዳሉ። ቤተሰብ ትተውት የሄዱትን ቤተሰብ እንዲያልፍለት ብለው ብዙ ይሞክራሉ። ግን ባለው ኑሮ ባለው ብዙ ነገር ኢትዮጵያዊነት የሚባል እምነት የሚባል ሌላው ነገር ሁሉ ጠፍቶ እነኚህ የለፉት እዛ ለፍቶ የላከላቸው ማህበረሰብ ቤተሰቦች በአጠቃላይ ከአረብ ለመጣችው እህት የሚደግሱላት ጥላቻ ነው። እነዚህ ጥላቻዎች ተከምረው አረብም ሄዶ የማይመቸው ብዙ ነው። አንዲት የአረብን ገረድ ብትመለከቱ ካልኩት ገረድ እንግዲህ ሌላ በቃ የቤት ሰራተኛ ልናንቆለባብሸው ከተባለ ምኗም የባለቤቱ የዛ የምትሰራበት ሰው ባለቤት ነው። ጭኗ መሀል ገብቶ የፈለገውን ማድረግ ይችላል። ህፃኖች 14 13 ምናምን እንደዚህ ሲሆናቸው መለማመጃ ትሆናለች። የአረብ ወንድ ልጅ እንዳትወልድ እየተደረገ ይህን ያህል ከዚህ በላይ ኢትዮጵያዊነት ሶማሌም ሁን ኢትዮጵያ አይደለሁም በሉ፣ ኦሮሞም ሁን ኢትዮጵያ አይደለሁም በሉ፣ ትግሬም ሁን ኤርትራም ሁን ግን እኛው በፈጠር ነው እኛው ባመጣ ነው መስቀልቅል ይህን ያህል ግፍ በውጭም እየተሰራብን ነው። እኔ የምኖርበት እዚህ አሜሪካን ሀገር ጥቁር ነህ ይሉኛል። ያደኩት ጥቁር ነህ ተብዬ አይደለም። ጥቁር የራሳቸው ታሪክ አላቸው። አይ ነጭ ነኝ አትል፣ ነጭ አይደለህም። የራሴ ባህልና እሴት ሁሉ ነገር ይዤ መጥቼ ልጆችን እንደ አበሻ እንደ ኢትዮጵያዊ ነው። ወረ አበሻ የሚለው ነገር ለካስ እሱ ከሰሜን ብቻ ያለው ነው። የማያለያየንን ነገር ጠይቁኝ። በአሁኑ ሰዓት አንድ ሊያደርገን የሚችል የለም። እና እዚህ ዲያስፖራ ሆኖ የአንድነት የምናምን ቢልህ አገር ቤት ሆኖ ኢትዮጵያ አንድነት ምናምን ቢልህ አንዲት ነገር ጥቀሱልኝ። እኛ የድሮ ኢትዮጵያዊ ነች የተባልነው ሰዎች
አንድ የሚያደርገን ነገር ምንም የለም። እባካችሁ እምላችሁ እስኪ ሰው ነው በሰውነት እኔን በሰውነት እዩኝ። ከክፋት ሳይሆን ሞት ይቅር፣ መገፋፋት ይቅር። እንዴ መሳሪያ ምላጭ እኮ መሳብ ቀላል ነገር ነው። ህፃን ልጅ የሚያደርገው ነገር ነው። እንዴት ነው በዛ ጭካኔ ራሳችንን ወገን የምናርደው ምንገለው? እኔን አሞኛል። በዛ አሁን አልሞትም ያለ የ1960ዎቹ ቅኝት ወያኔ አለ፣ በዚህ በኩል ፋኖ አለ፣ በዚህ በኩል ኦሮሞ ነጻ አውጪ ሰራዊት አለ፣ በዛ በኩል ደግሞ የኦጋዴን ነጻ አውጪ ሰራዊት አለ፣ በዛ በኩል ደግሞ የአፋር አለ፣ በዛ በኩል ስታዩ ቤኒሻንጉል አለ። የሌለው ነጻ አውጪ የለም። ነጻ ማን ከማን ነው የሚወጣው? እሺ እንበል ተበታተነ አገራችን። ይሄን ሁሉ ሰው ጨፍጭፈህ፣ ይሄን ሁሉ አጥፍተህ፣ አርደህ፣ ሴቶችን ደፍረህ ስንት ነገር ያደረከው ነገር እንዴት አድርገህ ነው አንተ ነገ አገር ሆነህ እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ፣ እንደ ማን እስኪ እንደ ኤርትራ ሆኖ ኤርትራ እንደ ሀገር ልትኖር ትችላለች? እስኪ ጉዲዩ ከኢትዮጵያ ችግሮች ወጥታለች። የኢትዮጵያ ችግር ኤክስፖርት የሚሆንላት ሀገር ናት። የራሷንም ችግር ወደኛ ኤክስፖርት የምታደርግ ሀገር ናት። ሳትተባበር ምን ሳትል ጅቡቲም እኮ ከኢትዮጵያ ጋር ነበረች ተነጥላ። እነሱ አሁን ችግር የለባቸውም። የሚመጣው ብር ወደብ ሸጠው ምን ብለው የት ነው የሚሄደው? አንድ የጅቡቲን ሰው ብታዩት በውሃ ጥም ያለ ሰው እና ታሪካዊ ጠላት የሚባሉት ስለ እውነት የምነግራቸው ከአክሱም ዘመነ መንግስት ጀምሮ አረቦች ናቸው። አረቦች እያጋደሉ ነው። በተለይ ኤምሬትና ሳውዲ። ይሄ ደግሞ ሱዳኖችን ይጨምራል። ሌላዋ ግብጽ ናት። ግብጽ የአባይ ውሃ የኔ ነው ትላለች። ውሃው ወደዛው እየፈሰሰላቸው ነው። በዛ ምክንያት አገር እየቆራረሰች እየበጣጠሰች እኛን እያባላች ነው። እስኪ የሚቅርባችሁ። እንደገና ደግሞ ቱርኪ ወይም ቱርኪያ የሚሉትን የኦቶማን ኤምፓየር የመሐመድ ግራኝ አሁን ቅሪቶች አገረ ቱርክ የሚባሉት ድሮን የሚሰሩት የነሱን ደግሞ እዩ። በሶማሊያ እኛ ካኪ ዘራፍ ይላሉ፣ ሶማሌን ወስደዋል። ሶማሌዎች ከኛ ጋር መቀራረብ የሚችሉ ህዝቦች ናቸው። ኦጋዴን አካባቢ በሰላም ንግድ መተላለፍ የሚችልበት ነገር ነበር፣ በኮንትሮባንድ የሚሆን በምንም ማለት ነው። አንድ ቋንቋ አንድ ህዝብ ነው። እርስ በርሳቸው ተጣልተው ተለያይተው ይኸው ነዳቻቸውን እያወጡ ሶማሌን ግንጥልጥሏን ብትንትኗን አውጥተዋት ነው ያለው። እና እኛም ግንጥልጥላችን ብትንትናችን ይወጣል። አዳዲስ ኃይሎች እንደ እስራኤል ያሉትም እየመጡ ነው። አሜሪካም ያው እዚሁ ውስጥ አለሁ ይላል። የአሁኑን ጦርነት ሰርቫይቭ ካደረገው አሜሪካም ቢሆን አንዴ ቻይና እስከምትነሳበት ነው እንጂ በዚህ ዓለምን በመግዛቱ ሂደት ያለ አይመስለኝም። የዓለም አቀፉ ኮሚኒቲ ዓለም አቀፉ ማህበረሰብ ይልን እያለ ፋኖ ሲጮህ ሰማለሁ፣ ትግሬው ሲጮህ ሰማለሁ። የለም የሚሰማ የለም። ዓለም ራሷ በራሷ ችግር ላይ ናት። እኛ እርስ በርሳችን ሰላምን የሚሉትን እውነት ይሄ የፖለቲከኛው የሚነገር የሰላም አይነት አይደለም። እውነትን ተነጋግሮ ቁጭ ብሎ እውነቱ ምንድን ነው? እውነት አማራ ሄዶ ይሄን ያህል ጨቁኗል? ያው ጨቋኞቹ እነማን ናቸው? በዳዮቹ እነማን ናቸው? እነሱ እንኳን ቢሞቱ ልጆቻቸው ይካሱን መባል አለበት። በስድብ ጋላ ብላችሁን ይሄን ያህል ኖራችኋል። ስድቡ ከየት ነው የመጣው? ኦኬ ያስ ደግሞ ይሄን ያስገድላል። እና አማራ ማለት እየጠፋ ያለ ብሔር ነው። እኛ 30 40 ሚሊዮንን 50 ሚሊዮንን 100 ሚሊዮንን እያለ ሰው ይፎክራል። በየከተማዎቹ ውስጥ ቁጭ ብሎ ያለው የመከላከያ ሰራዊት ስራው መከላከል ሳይሆን ማጥፋት ነው። ጦርነቱ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚባሉትን በሙሉ እያደቀቀ ነው። ሰው ቆሞ በልቶ ሊኖር አይችልም። በሬ ነገ አርሶ የሚያበላን እየተገደለ ነው። ነዳጅ እንዲህ ሲጠፋ
በቅሎ፣ አህያ፣ በሬ ነው ዋስትናችን። እነሱ ናቸው ሰርተው የሚያበሉ። ገበሬ ነው ሰርቶ የሚያበላው። ገበሬውን ጭንቅላቱን ከመታው ምን ዋጋ አለው? ነገ የአረብ መሬት እንደሚሆን አትጠራጠሩ። ሀገራችን እነሱ መኖር አልቻሉም። አረብ ሀገር ውስጥ ሳውዲዎችም ይሁኑ ኤምሬቶችም ይሁኑ ይሄ ያላቸው ፔትሮ ዶላር ወይም ደግሞ በነዳጅ የተገኘ ገንዘብ ብዙ መሬት እየገዛላቸው በስደተኛ ስም ይመጡላቸዋል። በስደተኛ ስም ወለጋን ይዛሉ። በስደተኛ ስም 2 ሚሊዮን ቢመጡ የዛሬ 5-6 ዓመት በእነሱ መራባት ብዙ ሚሊዮን ይሆናሉ። ይሄ መንግስት ደግሞ በኢንቨስትመንት ምንት እየሸጠው ነው። ትግራይ በሉ ኦሮሞ ሀገር በሉ አማራ እንኳን ያን ያህል አልሰማው። በትግራይ ወርቅ የተዘረፈ መሆኑን ነው የምሰማው። ግን በኦሮሞ ሀገር መሬት በሙሉ ተሸጧል። የአዲስ አበባ የምታዩት ፎቅ በሽያጭ ላይ ምናምን ያለው ነገ ማንም ሊኖርበት የሚችል አይደለም፣ የአረቦች ነው። ይሄ የሚብለጨለጨው ምናምን ዱባይ የምትባለውን ሀገር ዱፕሊኬት ለማድረግ ነው። ከተሳሳትኩ ንገሩ። እውነትም መነጋገር አለብን። የኢትዮጵያን ማህበረሰብ እንደ ድሮ ኢትዮጵያ ብዬ ዲፋይን እንደማደርገው ካለ አሁንም እስኪ እውነት እንነጋገር ለሰላም። ይሄ ከ1960 ዓመተ ምህረት ጀምሮ የተፈለፈለ ፖለቲከኛ በሙሉ ይረፍ። ተውን። በቃን፣ በቃን። እንደ ህዝብ በቃን። ምንም እውቀት ሳይኖረው በቤተ ክርስቲያን ቁንጮ ላይ የተቀመጠ ካህን ነኝ ባይ በቃን፣ በቃን። ይህን ለማለት ነው። አበበ ነኝ። እግዚአብሔር ይስጥልኝ ስላዳመጣችሁ።